መጽሐፍ እንደሚለው ሁላችንም የክርስቶስ አካል ማለትም የቤተ ክርስቲያን ብልቶች ወይም የአካል ክፍሎች ነን። ይህም ማለት አንድ ሰው በኢየሱስ ክርስቶስ አምኖ ሲጠመቅ የቅዱሳንን ህብረት ይቀላቀላል። እንዲሁም በዚህ ህብረት ውስጥ የራሱ የሆነ ሚና ይኖረዋል ማለት ነው። የሚሆነው ልክ እንደ ሰውነት አካል ክፍሎች ስርዓት ነው። አይን፣ ጆሮ፣ እግር እና ሌሎችም የሰውነት ክፍሎቻችን በተናጠል ሙሉ እንደማይሆኑ ሁሉ እኛም እንዲሁ ነን። እኔ፣ አንተ፣ አንቺ፣ እኛ ሁላችንም አንዳችን ያለ አንዳችን ሙሉ ልንሆን አንችልም። ለዚህም ነው ህብረት ያስፈለገ። ታዲያ በዚህ ህብረት ውስጥ ምን እናገኛለን ትሉ ይሆናል። በጥቂቱ ለመጥቀስ ያህል የመጀመሪያው ነገር አንደኛ ተሰሎንቄ ምዕራፍ 5 ቁጥር 11 ላይ እንዳለው መታነጽ ሲሆን፣ በመቀጠልም ሌላው የምናገኘው ነገር ደግሞ እርዳታ ነው። ይህንንም ጠቢቡ ሰለሞን በመክብብ መጽሐፍ እንደነገረን ህብረት አንዱ ሲወድቅ ሌላው የወደቀውን ለማንሳት የሚታትርበት ቦታ ነው። ነገር በሶስት ይጸናል እንደሚባለው ከህብረት የምናገኘው አንድ የመጨረሻ ነገር ታላቁ መጽሐፍ ብረት ብረትን እንደሚስል ሰው ባልንጀራውን ይስላል ብሎ እንደሚነግረን በሌሎች ወንድሞቻችንና እህቶቻችን የምንሳልበት እና የምንበስልበት እንዲሁም እግዚአብሔር ያዘዘውን በረከትና ህይወትን በአንድነት የምንቋደስበት ስፍራ ነው። በመጨረሻም መጽሐፍ እንዲህ ሲል ስለ ህብረት ይናገራል። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። ዕብራውያን ምዕራፍ 10 ቁጥር 20